ሰላም ሰላም፣ ጤና ይስጥልኝ የሺወሎ ዩቲዩብ ቻናል ተከታታዮች፣ ከስንት ጊዜ በኋላ አሁን ወደ ምግብ ስራዬ ተመልሻለሁ። እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ አሁን የሚያስፈልጉኝን ቅመማ ቅመሞችን ይኸው እንደምታዩት በዚህ መልኩ አዘጋጅቻለሁ ማለት ነው። ያው ትልቁ ንጉሱ ያው እዚህ ጋር ዶሮዬን በስርዓት አድርጌ በጨው በሎሚ አርጌ አጥቤ አዘጋጅቼ አቀራርቤ ያለው ሰዓትን ለመቆጠብ ብዬ ነው እንደዚህ ያደረኩት። ሩዝም ራሱ አጥቤ አዘጋጅቼ ዘብዝፌዋለሁ ማለት ነው። ከዛ በመቀጠል ይኸው ሽንኩርቴንም ከትፌ ያለው አንድ ራስ ሽንኩርት ነው ያደረኩት። አንድ ራስ ሽንኩርት፣ ቲማቲም ራሱ አንድ ራስ ቲማቲም ነው ያደረኩት። አንድ ራስ እና ውዶችዬ ያው ሽንኩርቴንም አንድ ራስ ሽንኩርት ነው፣ ቲማቲምም አንድ ራስ ሽንኩርት ነው። ቃሪያ የፍልፍል ባርድ ይሉታል ቃሪያ፣ እሱንም ትንሽ ነው ያደረኩት፣ በጣም ትንሽ ነው ያደረኩት። ከዛ ይኸው ዘይት ማዘጋጅቻለሁ። የደረቀ ሎሚ፣ ይሄ ደግሞ ገውዝ ነው የሚሉት፣ ይሄ ደግሞ ስታር ፍላወር ነው የሚባለው፣ ይሄ ደግሞ ድራይ ሊፕስ ነው የሚባለው። ከዛ በመቀጠል ደግሞ ይኸው እንደዚህ ግሪን የሆነው ዝንጅብልና ነጭ ሽንኩርት ፈጭቼ ፍሪጅ ውስጥ ስላስቀመጥኩት ነው። ይሄኛው ደግሞ ሲናሞል ፓውደር፣ ይሄኛው ደግሞ ጨውና ማጂ እና እርድ ማለት ነው። ከዛ ይሄ ደግሞ ይሄው ቁንዶ በርበሬ ነው። ይሄኛው ደግሞ ይሄ የተቀላቀለ የአረቦች ባህራት መሻከል ባህራት ይባላል፣ እሱ ነው። ይሄኛው ደግሞ ያው በእርግጥ ያው ጣዕሙ የበለጠ ደስ ቆንጆ እንዲሆን ነው እንጂ ይሄ ሁሉም ነገር አለው። 7 ቅመም ነው የሚባለው እና እኔ ግን እዚህ ጋር ከሙን አዘጋጅቻለሁ። እዚህ ጋር ደግሞ የድንብላል ቅመም አዘጋጅቻለሁ። ይሄው እዚህ ጋር ደግሞ ይሄ ደግሞ ማለት ነው በጣም ቆንጆ ነው። ካገኛችሁ በምትኖሩበት ሀገር ይኖራል እና ይሄ ያብሽ የደረቀ እኛ ጌሾ እንደምን ከተክተዋል አይደል? የገጠር ልጆች ታውቃላችሁ። እና ይሄ የደረቀ የአብሽ ቅጠል ነው። እሱ በጣም ቆንጆ ነው። ከዛ ይኸው ዘይቴን አንትን ብያለሁ። ማነው በስመ አብ ወወልድ ወመንፈስ ቅዱስ፣ ዘይቴን ማለት ነው። ይኸው በስመ አብ፣ ብዙም ዘይት እንዳታበዙ ማለት አንዳንዶቹ ዘይት አይፈልጉም። እና ይኸው ሽንኩርቴን ውዶች፣ ይሄው ዘይቴንና ሽንኩርቴን አሁን እያቆላለው ነው። እየፋ ውዶች፣ ይሄው ሽንኩርቴ በዚህ መልኩ ተቆላልቷል። ስማም። ከዛ ዝንጅብሌንና ነጭ ሽንኩርቴን አሁን የጠቆረ ይመስላል እንጂ አይደለም። በጣም ምርጥ ሆኖ ወርቃማ ከለር ይዞ ነው። ከዛ ቃሪያው አብሮ ጥብስ ሲል በጣም የሌለ ጣዕም ያለው ይጣፍጣል። ቃሪያው አብሮ ጥብስ ሲል ከእንትኑ ጋር ማለት ነው በጣም ነው የሚጣፍጠው። አሁን ደግሞ ቲማቲሜን እንደዚህ ጥብስ አደርገዋለሁ። ሱዱሽ ይሄው። ከዛ በመቀጠል ይሄንን ሎሚና እንትን ያያችሁ ይሄንን እንደዚህ አድርገን ጥብስ እናደርገዋለን። ከዛ ደግሞ አጥቤ ያዘጋጀሁትን ዶሮዬን እንደዚህ ያረግና አብሬ ጥብስ ታረጋለሁ ማለት ነው። እሺ፣ ይሄው ማጂና ጨውዬን ጨምራለሁ። ማጂው ይሄ እንትን ስለሆነ እንደዚህ አድርገን ማድረግ አለብን። እንደዚህ አድርገን ማለት ነው። ይሄ የደረቃለ ፍርፍር የሚል እሱ የለም፣ ጣፍቷል። ለምን እንደሆነ አላውቅም። ይሄ ምክንያቱም ዝም ብላችሁ ቁጭ ብታደርጉት ማለት ነው እዛው ቁጭ ብሎ ከምግቡ ጋር አብሮ ይቀርባል፣ አይቀልጥም። ከዛ እርዴን ጨምራለሁ። ሲናሞል ደርሲን ፓውደር፣ የሱ ቁንዶ በርበሬ፣ ያብሽን
ይሄ ደግሞ የተቀላቀለ የአረቦች መካከል እንግዲህ ቅመም ከሞን እዚህ ጋር ድንብላል ቅመም። አሁን ይሄንን ቅመሙን መጨረሻ ላይ ያረኩት ለምታጣላችሁ ቲማቲሙ ካለ አይቃጠልም። ቲማቲሙ ያረኩት ቅመሙ ከተቃጠለ የሆነ ቃናው ራሱ ደስ አይልም። አይቃጠልብን። በስማም ትንሽ የውሃ ጠብ እያደረግን እናቁላለዋለን። አንድ እጁ ስለሆንኩ ነው እንግዲህ ሞኒታይዝ ከላይ ወደታች። ከዛ ዶሮዋን እንደዚህ እንገለብጣታለን። አያችሁ እንደዚህ አድርገን ይብሳልና እንከልሰዋለን ማለት ነው። እሺ ውዶች ይሄው በዚህ መልኩ ተቆላልቷል። አሁን በስማም ውሃችን ያስፈልገው ማለት እንደየሩዙ ይለያያል። እኔ አሁን የምሰራው ይሄ በስመት የሚባለው ሩዝ ስለሆነ ከገልበት እንጂ ምን አልገለበትም። በስመቴ ስለሆነ ብዙ ውሃ አይፈልግም እና ከዛ ደግሞ ቀጣውን አብረን እናያለን። ሳልነግራችሁ ጨውን ማለት ነው እንደየቤቱ አንዳንዱ ቤት ያለ ጨው የሚያሰራለ፣ አንዳንዱ ደግሞ ያው እናንተ ቀምሳችሁ ለእናንተ የምትመውን አድርጋችሁ ማድረግ አለባችሁ። እኔ ያረኩትን ጨው አይታችኋል። ከነሰውም እጨምራለሁ። በቂ ከሆነ በቂ ነው ማለት ነው። እሺ ውዶች ይሄው በዚህ መልኩ ዶሮ ይበስላለች። አያችኋት? ከዛ ዶሮዬን አወጣና እዚህ ላይ አስቀምጠዋለሁ ማለት ነው። ከዛ ይሄንን እንትኑን ይሄን እንደዚህ እያረኩ ሎሚውን ብቻ ፈልገዋለሁ። ይሄን ግን አልፈልገውም። እንደዚህ እያደረግን ማጥለል ለምን በጣም ቆንጆ ነው የሚሆነው። እያደረግን በኋላ ላይ ሩዟ እንዴት እንደሚሆን ታውታላችሁ። ሎሚውን ግን ችግር የለም። ይሄ ይኸው በዚህ መልኩ ሩዜ ምክንያቱም ይሄ በስመቴ ሩዝ ስለሆነ ብዙ ውሃ አይፈልግም። እሱ ዶች ይኸው በዚህ መልኩ እንደዚህ አድርጌ እንትን ብያለሁ ማለት ነው። ከዛ አለሚኒየማችን እናደርግና ጋዛችን ቅንስ አድርገን ማብሰል ማለት ነው። ማሮችዬ ቀጋዙን ቅንስ አድርገን ይበስላል። ከዛ ደግሞ እንደዚህ ትንፋሽ እንዳይወጣ እንደዚህ በቃ ጋዙን ቅንስ አድርገን እና ዶሮዬን ደግሞ ማለት ነው ሌላ ቅመማ ቅመም ማድረግ ይቻላል። እኔ ግን ጨው አረግና እንጠብሳለሁ። ግን ሌላ እነሱ ስለማይፈልጉ ነው። ሌላ ቅመም አድርጎ ማጥበስ ይቻላል ማለት ነው። እነሱ ስለማይፈልጉ በዚህ መልኩ ነው አሪጌ እንትን የምለው። እሺ ውዶችዬ ቅድም ዶሮ በዚህ መልኩ ጠብሼዋለሁ። መጥበስም ትችላላችሁ፣ ቁርጥርጥርጥ አድርጋችሁም አብራችሁ ማብሰል ትችላላችሁ። ይሄ እንደየቤቱ ነው። ግን የኛዎች እንደዚህ አይፈልጉም። የኛዎቹ ግን እንደዚህ አይፈልጉም። እንዲጠበስ ነው የሚፈልጉት። በዚች መልኩ ተጠብሳለች። እሺ ውዶችዬ ይኸው በዚህ መልኩ መችቡስ ይበስላል። በስማሙ ድፍት ይላል። እንፋሎቱ ገባበት። ስማ አያችሁ፣ ይኸው እንዴት ፍርፍር እንደሚል። አሁን ወደ ምሳቃ ይላል ነው።
ውዶች ይሄው በዚህ መልኩ ይሄንን ከትፌ ዲኮሬው በዚህ መልኩ አዘጋጅቻለሁ እና ውዶችዬ ዛሬው ምሳ ይሄን ይመስላል። ሰላጣ ግን እንዳረሱ እኔ ሰላጣ ሰርቼ ጨርሻለሁ። እዚህ ስላላስገባው ይቅርታ ጠይቃለሁ። በቃ በዚህ መልኩ ጨርሻለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቃ ይለያል እላችኋለሁ። የዛሬ መችቡስ በጣም ነው የሚጥመው።